ዓለም በተፈጥሮ አደጋ መመታቷ የመሬት ነውጥ፣ ጎርፍ፣ እሳት፣ የሙቀት መብዛት፣ በረዶ፣ የመሬት መንሸራተት፣ ማዕበሎች፣ ቶርኔዶ፣ ሱናሚ፣ ሃሪኬን፣ ታይፉን እንዲሁም ዓለም ስም ያላወጣላቸው በሽታዎች ብዙ አይነት አደጋዎችን እያየች ሲሆን የመጀመሪያውን ምጥና አሳር እያየች ነው። ከላይ በከፊል እንደዘረዘርነው ዓለም ከመልእክቶቹ መውጣት በኋላ ዛሬም ያልተቋረጠ ሁሉን አቀፍ አደጋን፣ ቀውስን፣ ጥፋትን እያስተናገደች ትገኛለች። በእምነት ዙሪያ አስደንጋጭ ነገሮች እየታዩም ነው። በተረት እምነት ተከታዮች ማለትም በእስልምና እምነት ተከታይ አገሮች ውስጥ ሙሉ በሙሉ ማለት በሚያስችል ሁኔታ ፍጅትና አመጽ ነግሷል። እነ ግብጽ፣ እነ የመን፣ እነ ሶሪያ፣ እነ ሊቢያ፣ በመጠኑ ቢሆን እነ አልጄሪያ፣ ሞሮኮ፣ ሳውዲ አረቢያ፣ አሁን ደግሞ በቅርቡ የተከሰተው የፍልስጤምና የእስራኤል ጦርነት ጋዛን ሙሉ ለሙሉ አውድሟል። ህዝቡ በረሃብና በጦርነት እየታመሰ ነው። እናም ሌሎችም አገሮች በአመጽ ታምሰዋል። ይህ ጉዟቸው ጅምር እንጂ በመልእክቱ የተሰጠው ፍርድ እስከሚፈጸምና ሁሉም የዓለም አገሮች ትልቅም ሆኑ ትንሽ ተንበርክከው ልካቸውን አውቀው በልዑል መቀመጫ ኢትዮጵያ ለሚነግሱት የልዑል ባሮች እጃቸውን ካልሰጡ የሚቀጥል ነው። ምድራቸው የምትረጋጋው ይህ ሲሆን ነው። ከዚህ ውጭ መፍትሄ ፍለጋ የሚያደርጉት ድካም ከመድቀቅና ውድቀታቸው ከመግፋት ውጪ የሚመጣላቸው መፍትሄና መልካም ዘመን የለም። የገዢዎቻቸውን የጭንቀትና የመፍትሄ ያመጣው ሩጫና ፕሮፓጋንዳ እንደ ተስፋ በመመገብ ለሌላ የከፋ መከራ ከመንደርደር የዘለለ ሌላ የሚገኝ ማምለጫ የለም ይላል ኢትዮጵያ ዓለም ብርሃን መልእክት 5 ገጽ 13። ሰላም እንደምን ሰነበታችሁ ውድ የኢትዮጵያ ዓለም ብርሃን ቤተሰቦች እንዲሁም ቅን የዋህ ትሁት የሆናችሁ ኢትዮጵያውያን። ዓለም እንዴት ሰነበተች የተሰኘው መርሃ ግብራችን እነሆ ጀምሯል። አዲስ የምሽግ ቁፋሮ በኤርትራ። የኤርትራ ጦር በቡሬ የኢትዮጵያ ድንበር አካባቢ አዲስ ምሽግ ሥራ ያከናወነ መሆኑን የሳተላይት ምስሎች አመላክተዋል። በኢትዮጵያና በኤርትራ ድንበር አዋሳኝ ላይ በምትገኘው ቡሬ ግንባር የኤርትራ ጦር እያዘጋጀ ያለው ምሽግ በምስል ከላይ ተያይዟል። የኤርትራ ጦር ወደ ኢትዮጵያ ድንበር ተጠግቶ ምሽግ ቁፋሮ ላይ መሰማራቱ ቀጣዩ ጊዜ ምን ይዞ እንደሚመጣ አሳሳቢ ሆኗል። የቡሬ ድንበር በቀደመው የኢትዮጵያ የኤርትራ ጦርነት ወቅት ከባድ ውጊያ የተካሄደበት ቦታ ነው። ኢትዮጵያ የአረብ ሊግ አባል ብትሆን በመድረኩ የሚሸረፍ ሴራን ለመቋቋም ይጠቅማታል ሲሉ አምባሳደር ዲና ሙፍቲ ተናገሩ። ኢትዮጵያ የአረብ ሊግ አባል ብትሆን መድረኩን ተጠቅሞ ከኢትዮጵያ ብሔራዊ ጥቅምና ህልውና በተቃራኒ የሚሰሩ አካላትን ለመሞገትና ሴራዎችንም ለማክሸፍ ይጠቅማታል ሲሉ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ኮሚቴ አባል አምባሳደር ዲና ሙፍቲ ገለጹ። አምባሳደር ዲና ሙፍቲ ኢትዮጵያ ከአፍሪካ ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት በሚመለከት ለጋዜጣ ፕላስ በሰጡት ማብራሪያ እንደገለጹት ኢትዮጵያ የአረብ ሊግ አባል ብትሆን ያለንን መልክዓ ምድራዊ፣ ታሪካዊና ባህላዊ እንዲሁም ኢኮኖሚያዊ ግንኙነት በማጠናከር ወደ ላቀ ደረጃ ለማሸጋገር ትልቅ ጠቀሜታ ይኖረዋል። ግብጽ በተደጋጋሚ ታላቁ ህዳሴ ግድብን በተሳሳተ መንገድ ለአረብ ሊግ አባላት በማቅረብ የተሳሳተ ግንዛቤ እንዲይዝ ስታደርግ የቆየችውም ኢትዮጵያ አባል ሀገር ባለመሆኗ መሆኑን ጠቅሰው አባል ብትሆን በወቅቱ ትክክለኛ መረጃ ለመስጠት እንደሚያስችላትም ጠቁመዋል። ጎረቤት ሀገራት በሙሉ ሱዳን፣ ሶማሊያና ጅቡቲ የአረብ ሊግ አባል በመሆናቸውና ኤርትራም ታዛቢ መሆኗንም አምባሳደር ዲና ገልጸዋል። የአረብ ሊግ አባል ሀገራት ከፍተኛ ሀብትም እንዳላቸው ገልጸው ከነሱ ጋር ንግድን ለማጠናከርና በአጠቃላይ በመድረኩ ስለ ኢትዮጵያ በጎ ድምጽ እንዲኖር ማድረግ እንደሚቻል አመላክተዋል። በዓለም አቀፍ ግንኙነት ሁሉ ቦታ መገኘት ቢቻል ጥሩ ነው ያሉት አምባሳደሩ እንኳን ቅርባችን ካለ የአረብ ሊግ ይቅርና ሩቅ ቦታ ካለም ተቋም ውስጥ መገኘት ብንችል ብሔራዊ ጥቅምን ማስከበር ነው ብለዋል። ኢትዮጵያ የአባልነት ጥያቄዋን እንዲሳካ አባል ሀገራትን ማሳመንና የብሪክስ አባል ለመሆን የተደረገውን ጥረት በዚህም መድገም እንደሚገባ አስገንዝበዋል ሲል ጋዜጣ ፕላስ ዘግቧል።
እንግዲህ ውድ የኢትዮጵያ ዓለም ብርሃን ቤተሰቦች እንዲሁም ቅን የተዋህዶ ልጆች የኢትዮጵያ ልጆች ከዚህ ዜና እንደምትመለከቱት ለዘመናት ኢትዮጵያን የአረብ ሊግ ለማድረግ ሲሞከር የነበረው ሴራ አሁን ሊሳካላቸው ያለ ይመስላል። ግን ይሁንና ትንቢቱ መፈጸም አለበትና እስኪ የሚሆነውን ወደፊት እናያለን። ግን ደግሞ የአረብ ሊግ አባልነት ወይም የአረብ ሊግ አባል የሆኑትን እስኪ ሀገራት ምን አተረፉ? ስለዚህ በዚህ ጉዳይ ላይ ታላቁ ሊቅ አለቃ አያሌው ታምሩ የተናገሩትን ታሪካዊ ንግግራቸውን እናሰማችኋለን። እግዚአብሔርን እየተጋፋ ነው እና ትልቅ ችግር አለ። የዘውድ መንግስት የክርስትናውን እምነት ተጋፍቶ ጉልበት ሀብት ለመፈለግ ወደ አረብ ሲጠጋ ቤተክርስቲያንና መንግስት ተለያይተዋል የሚል ህገ መንግስት አወጀ፣ ወደቀ። የደርግ መንግስት ሁሉን ሲጋፋ ኖሮ መጨረሻ የአረብን ሰይፍ ነው የተሸለመ። የአረብን ተራዛሚ ሰይፍ ወደቀ። አሁንም የገባ ነው ወደ እስላም ክልል ነው። ባለቤቱ ይመጣል። ያሳዝነን በመሃሉ የሚደርሱ ጉዳት ነው። ዝሆንና ዝሆን ሲታገሉ የሚደቅ መስኩን ቅጠሉ ነው። ህዝቡ ልቡን አቅንቶ ከእግዚአብሔር ጋር አልሆነም። እንዲህ አለ። ቢነግሩት የማይሰማ ሆነ። ከበላዮቹም ከመንፈሳውያኑም ከስጋውያኑም በኩል የሚመራው አላገኘም። ከእግዚአብሔር ጋር የሚያጣላውና የሚያጋጨው እንጂ ከእግዚአብሔር የሚያስማማው አላገኘም። ስለዚህ የደረስንበት ሁሉ ፈተና ነውና ከዚህ ፈተና እግዚአብሔር እንዲያወጣን ሁላችሁ እባካችሁ ጸልዩ። እንጸልይ፣ ተባብረን እንጸልይ። እግዚአብሔር ሁላችንም ከክፉ ነገር ሁሉ ይሰውረን፣ ፈቃዱ ይሁንልን። ይህ ዲስኩርና ጥሪ የአረብ ሀገር አባል መሆን የሚሰጠውን ጥቅምና ጉዳት ከመለየት የሚነሳ ፖለቲካዊና ዲፕሎማሲያዊ ጥቅምን ያገናዘበ የአረብ ኤሚሬትሶችን ፍላጎት አስፈጻሚ ቅጥረኛ ባንዳ ከመሆን የሚነሳ ሐሳብ ብቻ ነው። የአረብ ሀገር አባል ሳይሆን የምስረታው አካል ለሆነችው ፍልስጤም አንዳች ያልፈየደ አባልነቱ ከፖለቲካ ጥቅም አንፃር ሳይሆን ከእስልምና እምነት መስፋፋት ውጪ አንዳች ዲፕሎማሲያዊ እርባና የሌለው አረብ ሊግ ውስጥ ለመገኘት ማሰብ የልዩ ባንዳዊ ተልዕኮ ማስፈጸሚያ በር ከፋችነት ነው። ጎረቤቶቻችን ሱዳን፣ ጅቡቲ፣ ሶማሊያ፣ ኤርትራ ከአባልነታቸው ያገኙት ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ጥቅም ምንድነው? ከጉዳት በቀር አባል ለሆኑት ሀገራት ሶማሊያ ከመፍረስ፣ ሱዳንን ከውድመት፣ ኤርትራን ደግሞ ከኢኮኖሚ ድቀት ያላዳነ፣ ጅቡቲንም ቢሆን ኢኮኖሚያዋ ከኢትዮጵያ ውጭ መቆም የማይችል ድኩም ሀገር ከመሆን ያላዘለለ መስጊድ ገንቢና ቁርአን አሳታሚ ብቻ የሆነ ስብስብን የአብይ አህመድ መንግስት ለምን ወደደው? ስንት ተከፍሎት ነው ሀገርን ለመሸጥ እንደዚህ ያጎበጎበው? በሰሜን ጎንደር ዞን ቀለምት ወረዳ በ17 ወረዳዎች ላይ ባጋጠመው የዝናብ እጥረት ምክንያት በተፈጠረው ረሃብና ድርቅ እስካሁን ቁጥራቸው ወደ 3000 የሚጠጋ እንስሳቶች የሞቱ ሲሆን የተረፉት ወደ 71500 የሚጠጉት እንስሳትም አስጊ ሁኔታ ላይ ናቸው። ህዝቡም ረሃብና ጥሙን መቋቋም ተስኖት ወደ አጎራባች አካባቢዎች መፍለስ እየጀመረ ይገኛል። በጠቅላላ 5669 ሄክታር መሬት በዘር ተሸፍኖ የነበር ቢሆንም በዝናብ መቅረት ምክንያት መብቀል አልቻለም። በትግራይ ጸለምቲ የተከሰተው ድርቅ ከፍተኛ አደጋ ጋርጧል። 50,000 ሰዎች ለረሃብና መፈናቀል ተጋልጠዋል። በሰሜን ምዕራብ ትግራይ ጸለምቲ ወረዳ በተከሰተው ከባድ ድርቅ ምክንያት ወደ 50,000 የሚጠጉ ሰዎች ለረሃብና ለመፈናቀል መጋለጣቸውን ከ9,000 በላይ የሚሆኑ የቤት እንስሳት መሞታቸውን የአካባቢው ባለስልጣናት መግለጻቸውን አዲስ ስታንዳርድ ዘግቧል። የላዕላይ ጸለምቲ ወረዳ አስተዳዳሪ አቶ ነጋ አዱኛ 9367 አባወራዎች ወይም 49799 ሰዎች አደጋ ላይ ናቸው። አንዳንድ ሰዎች ምግብ ፍለጋ አካባቢውን ለቀው መውጣት ጀምረዋል።
እስካሁን 807 ከብቶች፣ 8351 በጎችና ፍየሎች፣ 108 አህዮችና ሁለት ግመሎች በረሃብ ሞተዋል። ገበሬዎቹ የቀሩትን እንስሳቶቻቸውን ለመታደግ ከአካባቢው በመልቀቅ ላይ ናቸው ሲሉ ለክልሉ መገናኛ ብዙሃን ተናግረዋል። አስተዳዳሪው አክለውም በወረዳው 6 ቀበሌዎች በድርቅ ተጎድተዋል ብለዋል። እነዚህ አካባቢዎች ከዚህ ቀደምት ድርቅ ተከስቶበት የነበረው ቆላ ተንቤን የሚዋሰኑ ናቸው። በተለይም ሜዳ፣ ምድረ ሐምሶ እና ደገረባይ የተባሉ 3 ወረዳዎች በአስጊ ሁኔታ ላይ ይገኛሉ ሲሉ ገልጸዋል። ከአንድ ሳምንት በፊት አዲስ ስታንዳርድ እንደዘገበው በማዕከላዊ ትግራይ ቆላ ተንቤን በተከሰተው ድርቅ ቢያንስ 22 ሰዎችና 27000 በላይ የቤት እንስሳት ሕይወት አልፈዋል። የሞት መጠኑ ከፍ በማለቱ በክልሉ እየተፈጠረ ያለውን ሰብአዊ ቀውስ አመላካች መሆኑ የተገለጸ ሲሆን የሚደረገው እርዳታ አነስተኛ በመሆኑ ችግሩን አባብሶታል ተብሏል። በተያያዘ ዜና በጸጥታ ኃይሎች መካከል በተፈጠረ ግጭት 6 ሰዎች ቆሰሉ። በትግራይ በራያ አዘቦ ወረዳ መሆኒ ከተማ በክልሉ ጸጥታ ኃይሎች መካከል ትላንት በተፈጠረ ግጭት 6 ሰላማዊ ሰዎች መቁሰላቸውን ዋዜማ ዘግባለች። የግጭቱ መነሻ የትግራይ አርሚ 43 እዝ ለጊዜያዊ አስተዳደሩ ታዛዥ አልሆኑም የተባሉትን የራያ አዘቦ ወረዳ ሚሊሻ ጽሕፈት ቤት ኃላፊ ኮሎኔል ሐለፎም መሐሪን በቁጥጥር ስር ለማዋል በመኮሩበት ወቅት መሆኑን ዘገባው ጠቁሟል። ሆኖም ኮሎኔሉ በተኩስ ልውውጥ መካከል ማምለጣቸው ተነግሯል። በተያያዘ ዜና በትግራይ ክልል ወደቀ በተባለ መብረቅ የ2 ሰዎች ሕይወት ማለፉ ተዘገበ። በክለተ አውላል ወረዳ ደረሰ በተባለው በዚህ አደጋ ሌሎች 2 ነዋሪዎች መቁሰላቸው ተገልጿል። ነሐሴ 12 ቀን 2017 ዓ.ም በወረዳው የጣለው ከባድ ዝናብ መብረቅን ያስከተለ ነበር። ከቀኑ 10 ሰዓት አካባቢ ወደቀው ይህ መብረቅ በሰውና በእንስሳት ላይ የሞት አደጋ ማስከተሉንም አስረድተዋል። ሕይወታቸው ያለፈው የ13 ዓመትና የ20 ዓመት ዕድሜ ያላቸው ወጣቶች ሲሆኑ በተጨማሪም 20 ያህል በጎችና 2 ላሞች መሞታቸውን መቀሌ ኤፍኤም ዘግቧል። የደቡብ ሱዳን ቀውስ በቀጠናው ሊስፋፋ እንደሚችል ተመድ አስጠነቀቀ። በተባበሩት መንግስታት ድርጅት ግምት መሰረት 7.7 ሚሊዮን ሰዎች ለከፋ የምግብ ዋስትና እጦት የተጋለጡ ሲሆን 83000 ሰዎች አደጋ ተጋርጦባቸዋል። ፕሬዝዳንት ሳልቫኪር ተቀናቃኛቸውን ሪክ ማቻር አመጽ አስነስተዋል በማለት በመጋቢት ወር የቁም እስረኛ ካደረጓቸው በኋላ ደቡብ ሱዳን የከፋ አለመረጋጋት ገጥሟታል። በማዕከላዊ ኢኳቶሪያል ባለፈው ወር በኡጋንዳ ህዝብ መከላከያ ኃይልና በደቡብ ሱዳን ወታደሮች መካከል በተፈጠረ ግጭት 6 ሰዎች ተገድለዋል። የኪር የረጅም ጊዜ ወታደራዊ ደጋፊ የነበረችው ኡጋንዳ ከመጋቢት ወር ጀምሮ በሀገሪቱ ልዩ ኃይል አስፍራለች። ሀገሪቱ ለ400,000 ሰዎች ሞትና 4 ሚሊዮን ለሚሆኑ መፈናቀል ምክንያት ከሆነው የ2013-2018 የጎሳና የፖለቲካ ግጭት አሁንም እያገገመች ነው። የሱዳን መንግስት እንደ አውሮፓውያን አቆጣጠር በ2026 ታህሳስ ወር ምርጫ ለማካሄድ አቅዷል። እስራኤል በሁቲዎች ላይ ጥቃት መፈጸሟን አስታወቀች። የእስራኤል ጦር በኢራን ይደገፋል በሚባለው የሁቲ ቡድን ላይ ዛሬ ጠዋት የተሳካ ጥቃት መፈጸሙን ገልጿል። በየመን መዲና ሰናዓ ጥቃቱ መፈጸሙን ያስታወቀው የእስራኤል ጦር አዚዝ በተባለው የኃይል ጣቢያ ላይ ጉዳት ማድረሱን ጨምሮ አስታውቋል። በሁቲ የሚተዳደረው አልማሲራ ቴሌቪዥን በበኩሉ በደቡባዊ ሳና አዚዚ ኃይል ጣቢያ በወራሪዎች ጥቃት ደርሶበታል ሲል ዘግቧል። በጥቃቱ የደረሰው ጉዳት ግን እስካሁን በውል አልተገለጸም። የእስራኤል የሲቪል አስተዳደር ዓለም አቀፍ ውግዘት እየጨመረ ቢመጣም በተቆጣጠራቸው ዌስት ባንክ ውስጥ አዲስ ግዙፍ የሰፈራ ፕሮጀክት ለመገንባት የቀረበውን እቅድ ማጽደቁን አስታወቀ። ይህ እርምጃ ለሁለት ሀገራት መፍትሄ የነበረውን ተስፋ ሙሉ በሙሉ ያጠፋል የሚሉ ስጋቶችን ከፍ አድርጓል። እንደ ባለሙያዎች ገለጻ ግንባታው የሚካሄደው በፍልስጤማውያን ባለቤትነት ስር በሚገኝ መሬት ላይ ሲሆን ለወደፊቱ ቀጣይነት ያለው የፍልስጤም ግዛት ለመመስረት ወሳኝ እንደሆነ በሚነገርለት ስትራቴጂካዊ ቦታ ላይ ነው። ይህ እርምጃ ሌሎች ሀገራት የፍልስጤም ሀገርን ዕውቅና ለመስጠት ማቀዳቸውን ተከትሎ የተሰጠ ምላሽ መሆኑን ገልጸዋል። ይህ መግለጫ የእስራኤል መንግስት የሰፈራ ማስፋፊያ ፖሊሲውን
ከዓለም አቀፍ ዲፕሎማሲያዊ እንቅስቃሴዎች ጋር በቀጥታ እያገናኘው መሆኑን ያሳያል። የእስራኤል ጦር ጋዛ ከተማን ሙሉ በሙሉ ለመያዝና ለመቆጣጠር ላቀደው መጠነ ሰፊ የምድር ጥቃት ዝግጅት አካል ወደ 60,000 የሚጠጉ ተጠባባቂ ወታደሮችን እንደሚጠራ አስታወቀ። ይህ እርምጃ በጋዛ ከተማ የሚገኙ በመቶ ሺዎቹ የሚቆጠሩ ፍልስጤማውያን አካባቢውን ለቀው ወደ ደቡብ ጋዛ እንዲሄዱ ትዕዛዝ ይሰጣል ተብሎ ሲጠበቅ ነው። አንድ የጦሩ ከፍተኛ ባለስልጣን እንደገለጹት ተጠባባቂ ወታደሮች በመስከረም ወር ለግዳጅ የሚቀርቡ ሲሆን ለቅጣቱ ከሚሰማራው ኃይል አብዛኛው ግን በቋሚነት የሚያገለግሉ ወታደሮች ይሆናሉ። የመከላከያ ሚኒስትሩ እስራኤል ካትዝ ማክሰኞ ዕለት ያጸደቁት ይህ ዕቅድ በዚህ ሳምንት መጨረሻ ለጸጥታው ካቢኔ እንደሚቀርብም ታውቋል። የዝግጅቱ አካል ሆኖም የእስራኤል ወታደሮች በዘይቱንና በጃባሊያ አካባቢዎች ከወዲሁ እንቅስቃሴ መጀመራቸው ተገልጿል። የእስራኤል ዕቅድ በበርካታ ሀገራት ጠንካራ ውግዘት ገጥሞታል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ረቡዕ ዕለት ባስተላለፉት ማስጠንቀቂያ እርምጃው ለሁለቱም ሕዝቦች ጥፋትን ከማምጣት ውጪ ሌላ ውጤት አይኖረውም፣ መላውን ቀጠናም ወደማያባራ የጦርነት አዙሪት የመክተት ስጋት አለው ብለዋል። የዓለም አቀፉ የቀይ መስቀል ኮሚቴ ICRC በበኩሉ ተጨማሪ መፈናቀልና የጥላቻ እርምጃዎችን መጠናከር በ2.1 ሚሊዮን የጋዛ ሕዝብ ላይ አሁን ያለውን አስከፊ ሁኔታ የበለጠ ያባብሰዋል ሲሉ ስጋቱን ገልጸዋል። የእስራኤል መንግስት መላውን የጋዛ ሰርጥ ለመቆጣጠር ያለውን ፍላጎት ያሳወቀው ባለፈው ወር ከሐማስ ጋር በተዘዋዋሪ ሲካሄድ የነበረውን የተኩስ አቁምና የእገታ ተለዋዋጭ ስምምነት ድርድር ከከሸፈ በኋላ ነው። አስታራቂዎቹ ኳታርና ግብጽ ጥቃቱ ከመጀመሩ በፊት ስምምነት ላይ ለመድረስ ጥረት እያደረጉ ሲሆን ለ60 ቀናት የሚቆይ የተኩስ አቁምና በጋዛ ከሚገኙ 50 ታጋቾች መካከል ግማሽ ያህሉን ለመልቀቅ የሚያስችል አዲስ ሐሳብ አቅርበዋል። ሐማስ ሰኞ ዕለት ይህንን ሐሳብ መቀበሉን ቢያስታውቅም እስራኤል እስካሁን ይፋዊ ምላሽ አልሰጠችም። ሆኖም የእስራኤል ባለስልጣናት ከፊል ስምምነት እንደማይቀበሉና ሁሉም ታጋቾች የሚለቀቁበት አጠቃላይ ስምምነት እንደሚፈልጉ ማክሰኞ ዕለት አስታውቀዋል። ከታጋቾቹ መካከል በሕይወት ያሉ ተብሎ የሚታመነው 20 ያህሉ ብቻ ናቸው። የእስራኤል መከላከያ ሰራዊት IDF ረቡዕ ዕለት ባወጣው መግለጫ 60,000 ተጠባባቂ ወታደሮችን የመጥሪያ ትዕዛዝ የወጣው የኦፕሬሽን ጌዲዮን ሰረገላዎች ቀጣይ ምዕራፍ ዝግጅት አካል መሆኑን ገልጿል። ይህ በግንቦት ወር የተጀመረው የምድር ጥቃት ቢያንስ 75% የሚሆነውን የጋዛ ግዛት በእስራኤል ቁጥጥር ስር አውሏል። በተባበሩት መንግስታት ድርጅትና በጋዛ የሚንቀሳቀሱ መንግስታዊ ያልሆኑ ድርጅቶች አዲሱ የእስራኤል ጥቃት ስለሚያስከትለው ሰብአዊ ቀውስ አስጠንቅቀዋል። በመቶ ሺዎች የሚቆጠሩ ሰዎችን ወደ ደቡብ እንዲንቀሳቀሱ ማስገደድ ለተጨማሪ ጥፋት በር የሚከፍት ሲሆን በኃይል የማፈናቀል ወንጀል ሊሆን ይችላል ሲሉ ሰኞ ዕለት በጋራ ባወጡት መግለጫ አስታውቀዋል። የዓለም የምግብ ፕሮግራም በበኩሉ በጋዛ ያለው የተመጣጠነ ምግብ እጥረት አስቸኳይ ጊዜ ደረጃን ያለፈና በፍጥነት እየጨመረ መሆኑን አስጠንቅቋል። በጋዛ በሐማስ የሚተዳደረው የጤና ጥበቃ ሚኒስቴርም ባለፉት 24 ሰዓት ውስጥ በተመጣጠነ ምግብ እጥረት ምክንያት 3 ተጨማሪ ሰዎች መሞታቸውን ሪፖርት አድርጓል። ይህም ከጦርነቱ መጀመሪያ አንስቶ የሟቾች ቁጥርን 269 አድርሶታል። ከነዚህም 112ቱ ሕፃናት ናቸው። የእስራኤል ጦር በጋዛ ዘመቻ የጀመረው ጥቅምት 7 ቀን 2023 በሐማስ መሪነት በደቡብ እስራኤል በተፈጸመው ጥቃት ወደ 1200 የሚጠጉ ሰዎች መገደላቸውንና 251 ሌሎች መታገታቸውን ተከትሎ ነው። ከዚያን ጊዜ ጀምሮ በጋዛ ቢያንስ 62122 ሰዎች መገደላቸውን የጋዛ ጤና ጥበቃ ሚኒስቴር አስታውቋል። ኢራን በኒውክሌር መርሃ ግብሯ ዙሪያ የተቋረጠውን ድርድር መቀጠል እንደምትፈልግ ገለጸች። ኢራን ከምዕራባውያን በተለይም ከእስራኤል ጋር በሚያወዛግባትና ግጭት ውስጥ በከተታት የኒውክሌር መርሃ ግብሯ ዙሪያ የተቋረጠውን ድርድር መቀጠል እንደምትፈልግ አስታወቀች። የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጊ ኢራን የኒውክሌር መርሃ ግብሯን ፈጽሞ አታቆም ሲሉ ገልጸዋል። ሆኖም ግን በምዕራባውያን የተጣሉባትን ማዕቀቦች የሚነሱ ከሆነ ድርድሩን በመተማመን ላይ በተመሰረተ መልኩ ለመቀጠል ዝግጁ ናት ብለዋል። በኒውክሌር መርሃ ግብሩ ዙሪያ ከዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ኤጀንሲ ጋር በጋራ ለመስራት ዝግጁ መሆኗንም ቃል አቀባዩ አረጋግጠዋል።
በቀጣዩ ሳምንትም በኢራንና በኤጀንሲ መካከል የተቋረጠው ድርድር እንደገና ሊጀመር ይችላል ነው ያሉት። ከምዕራባውያን በተለይም ከእስራኤል ጋር ከ10 ዓመታት በላይ የዘለቀውን የኢራን የኒውክሌር መርሃ ግብር ውዝግብ ተባብሶ ባለፈው ሰኔ ወር ወደ ኃይል እርምጃ መሸጋገሩን አፍካ ኒውስ በዘገባው አስታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ላቀረበው የተኩስ አቁም ስምምነት ምላሽ መስጠቱን ተከትሎ የእስራኤልን የወደፊት ዕጣ ፈንታ ሊወስን የሚችል ከባድ ወሳኝ ምርጫ ፊት ለፊት መጋፈጣቸውን አንድ እስራኤላዊ ተንታኝ ገለጹ። የሎካል ኮል የተሰኘው የእስራኤል የዜና ተቋም አዘጋጅ የሆኑት ሜሮን ራፓፖርት ኔታንያሁ በሁለት ፍጹም ተቃራኒ መንገዶች መካከል መሆናቸውን ለአልጀዚራ ተናግረዋል። ተንታኙ እንደሚሉት የጠቅላይ ሚኒስትሩ ውሳኔ ከሚከተሉት ሁለት መንገዶች አንዱን መብረጥ ይሆናል። በአንድ በኩል ኔታንያሁ የጋዛን ከተማ ሙሉ በሙሉ በመውረር በማውደምና ነዋሪዎቿን በማፈናቀል እስከ መጨረሻው ለመሄድ ከፍተኛ ፍላጎት ያላቸው ይመስላል በማለት ራፓፖርት የመጀመሪያውን አማራጭ ያስረዳሉ። በሌላ በኩል ደግሞ ጦርነቱ እንዲያቆሙ ከራሳቸው ከመንግስታቸው ካቢኔ ውስጥ ከእስራኤል ሕዝብ ከጦሩና ከዓለም አቀፍ ማህበረሰብ የሚመጣባቸውን ጠንካራ ጫና አለ ይላሉ። ተንታኙ ኔታንያሁ የተኩስ አቁም ስምምነቱን ቢቀበሉ እንኳ እንደ ፖለቲካዊ ድል ሊያቀርቡት የሚችሉበት እድል እንዳላቸው ይገልጻሉ። ኔታንያሁ የእኔ ወታደራዊ ጫና ሐማስ ከዚህ ቀደም እምቢ ብሎት የነበረውን ስምምነት እንዲቀበል አስገድዶታል በማለት ለህዝባቸው እንደ ድል ሊያበስሩ ይችላሉ ሲሉ ራፓፖርት ያብራራሉ። ተንታኙ በእርግጠኝነት ምን እንደሚወስኑ መገመት በጣም ከባድ ነው በማለት የሁኔታውን ስስነትና የኔታንያሁን ውሳኔ በቀላሉ የማይገመት መሆኑን አስረድተዋል። በቀጣዮቹ ጥቂት ቀናት የሚሰጠው የእስራኤል ምላሽ የቀጠናውን የሰላምና የጦርነት ዕጣ ፈንታ የሚወስን ይሆናል። በተያያዘ ዜና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ከሐማስ ጋር የሚደረገውን ጦርነት ለማስቆም የያዙት አቋም በአንድ ቁልፍ ሁኔታ ላይ ያተኮረ ሲሆን ይህም ቀሪ ታጋቾችን በሙሉ መፍታት ላይ ነው። እንደ ኔታንያሁ ገለጻ እስራኤል ሁሉም ምርኮኞች እስኪፈቱ ድረስ ወታደራዊ እንቅስቃሴዋን አታቆምም። ይህ አቋም ወጥነት ያለው ነው። የኔታንያሁ ጽሕፈት ቤት ቀደም ሲል እስራኤል ድርድር ውጤታማ እንዳልሆነ ከታወቀ ጦርነቱን እንደምትቀጥል ገልጿል። በሰንጠረዡ ላይ ያለው የአሁኑ የተኩስ አቁም ሐሳብ የሚያጠቃልለው ይህንን ነው። የ60 ቀን ተኩስ አቁም፣ በጊዜያዊነት ጦርነት ማቆም። በዚህ ጊዜ እስራኤል በእስራኤል ውስጥ የታሰሩ 200 ፍልስጤማውያን ወንጀለኞችን፣ ሴቶችንና ታዳጊዎችን ትፈታለች። የታገቱትን በመፍታት ሐማስ 10 ሕያዋንና 18 የሞቱ ታጋቾችን ይለቃል። የእስራኤል ኃይሎች ከጋዛ በከፊል ለቀው ይወጣሉ። ይህም በተጨማሪ ሰብአዊ እርዳታ ወደ ክልሉ እንዲገባ ያስችላል። ሆኖም በእስራኤልና በሐማስ መካከል ክፍተቶች ቀርተዋል። ኔታንያሁ 50ዎቹ ታጋቾች እንዲፈቱ ሲጠይቁ 20ዎቹ በሕይወት እንዳሉ ሲታመን፣ ሐማስ በመቶዎች የሚቆጠሩ የጋዛ እስረኞች እንዲፈቱ ጠይቋል። በተጨማሪም እስራኤል ሐማስን ትጥቁን እንዲፈታና መሪዎቿ ጋዛን ለቀው እንዲወጡ ትፈልጋለች። ሐማስ በይፋ ውድቅ አድርጓል። የእስራኤል የአየር ጥቃትና የታንክ ጥይት በጋዛ ፍልስጤማውያንን ሲገድል በመሬት ላይ ያለው ሁኔታ አሳሳቢ ነው ተብሏል። በሐማስ በእስራኤል ላይ ባካሄደው ጥቃት 1200 ሰዎችን ገድሎ 251 ታግቶ የጀመረው ጦርነት አሁን ከ62000 በላይ ፍልስጤማውያን መሞታቸውን የአካባቢው የጤና ባለስልጣናት ገልጸዋል። ኢትዮጵያ የዓለም ብርሃን መልእክት 3 ስለ እስራኤል ዕጣ ፈንታ እንዲህ ይላል። ይህች ሀገር በእግዚአብሔር ፈቃድ የተፈጠረች ሀገር ናት። ሕዝቧም ሂትለር ከጨፈጨፈው 6 ሚሊዮን ያህል የተረፈ ነው። ይህች ሀገር ምድሪቱን ያወረሳት ልዑል ነው። የአብርሃም ዘሮች ናቸው፣ የሙሴ ዘሮችም ናቸው። የታላላቅ ሐዋርያት ዘሮች ናቸው፣ የድንግል ዘሮች ናቸው፣ የጌታም ወገኖች ናቸው። በእነዚህ ሕዝቦች ላይ የሚያርፈው ቅጣትም ሆነ ምሕረት በልዑል እጅ የተጠበቀ ነው። ነገር ግን ከአሕዛብ የተማሩትን የሰበሰቡትን የሰው ዘር ማጥፊያ መሳሪያ ያጡታል። እንደ አገር እንደ ሕዝብ ይኖራሉ፣ ልዑልን ያውቁታል። ከውስጣቸው የበቀለውን የሰቀሉትን ጌታ የዓለምን መድኃኒት መልሰው በታላቅ ጸጸት ይረዱታል። ለዚህ የሚታደሉ ባይበዙም ይህ ይሆናል ይላል ኢትዮጵያ የዓለም ብርሃን መልእክት 3።
በፓኪስታን በጎርፍ አደጋ ከ300 በላይ ሰዎች ሕይወታቸው አለፈ። በፓኪስታን በዚህ ሳምንት በተከሰተው የጎርፍ አደጋ የሞቱ ሰዎች ቁጥር ከ320 መብለጡን የሀገሪቱ ባለስልጣናት አስታወቁ። የሀገሪቱ የአደጋ ጊዜ ሰራተኞች በሕይወት የተረፉ ሰዎችን ማፈላለጉ ሥራ ዛሬም አጠናክረው መቀጠላቸውን ገልጸዋል። በተራራ በተከበበችው ካይበር ፓክቱንኳ በተባለች ግዛት የሞትና የመቁሰል መጠኑ እጅጉን እንደበረታ ነው የሚነገረው። በአካባቢው የጣለው ከፍተኛ መጠን ያለው ዝናብን ተከትሎ በተፈጠረ ደራሽ ጎርፍ 15 ሴቶችና 13 ሕፃናት የሚገኙባቸው ቤተሰቦች መኖሪያ ቤታቸው በጎርፍ መደርመሱ ለህልፈተ ሕይወት ተዳርገዋል። በጎርፉ የተጎዱትን ሰዎች በማፈላለግ ሥራ ላይ የነበረ ሄሊኮፕተር ተከስክሶ በውስጡ የነበሩ 5 ሰዎች ሕይወት መጥፋቱን አጃንስ ፍራንስ ፕሬስ ዘግቧል። ተደፍረናል፣ ተንቀናል፣ ቻይና ልትወረን መሆኑን ዓለም ይወቅልን ስትል ታይዋን ተናገረች። ታይዋን የቻይና የግዙፍ የጦር መርከቦቿን እሳት የሚተፉ የውጊያ አውሮፕላኖቿን ዙሪያዋን እየተሽከረከሩ ስጋትና ፍርሃት ውስጥ ጥለውኛል ማለቷ ተሰማ። ይህንንም ያለችው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የቻይናው ፕሬዝዳንት ዢ ጂንፒንግ ትራምፕ በስልጣን ላይ ያሉ ቤጂንግ ታይዋንን ለመውረር እንደማትሞክር በግል አረጋግጠውልኛል ባሉ ማግስት መሆኑ እያነጋገረ ይገኛል። የታይዋን መከላከያ ሚኒስቴር እንደገለጸው ከሆነ ከእሁድ ዕለት ከጠዋቱ 6 ሰዓት ጀምሮ 6 የቻይና አውሮፕላኖችና 5 የቻይና የባህር ኃይል መርከቦች በግዛቷ ዙሪያ እየተንቀሳቀሱ ይገኛል ብሏል። እንደ ኤምኤንዲ ገለጻ ከሆነ ከ6 አውሮፕላኖች መካከል 2ቱ መካከለኛውን መስመር አቋርጠው ወደ ታይዋን ሰሜናዊና ደቡባዊ ምዕራብ አዲዝ ሲገቡ ታይተዋል። ኤምኤንዲ በኤክስ ላይ በለጠፈው ጽሑፉ ላይ ከእሁድ ጀምሮ 6 አይነት የፒኤልኤ አውሮፕላኖችና 5 የቻይና የጦር መርከቦች በታይዋን ዙሪያ ሲንቀሳቀሱ እንደታዩና ከ6ቱ መካከል 2ቱ መካከለኛውን መስመር አቋርጠው ወደ ታይዋን ሰሜናዊና ደቡባዊ ምዕራብ መግባታቸውን ሁኔታውን ተከታትለን ተገቢው ምላሽ ሰጥተናል ብሏል። ይህ በእንዲህ እንዳለ ቻይና በታይዋን ላይ የምታደርገውን ጫና እያጠናከረች ባለችበት ወቅት የቀድሞው የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን የምዕራባውያን ሀገራት ከታይዋን ጋር ለመቆም ድፍረት እንዲኖራቸውና ከደሴቲቱ ሀገር ጋር ያላቸውን ኢኮኖሚያዊ አጋርነት ማሳደግ እንዳለባቸው አሳስበዋል ሲል ታይፔ ታይምስ ዘግቧል። በ9ኛው የኬታጋላን ፎረም 2025 የኢንዶ ፓሲፊክ ደህንነት ውይይት ላይ ጆንሰን የታይዋን ዲሞክራሲና ፈጠራን መደገፍ አስፈላጊ መሆኑን አጽንኦት ሰጥተዋል። ጆንሰን በታይዋን ባህር ዙሪያ ሰላማዊ ውይይት እንደሚያስፈልግ ገልጸው ለምን ምንም ስጋት የሌለባትን ሀገር ለመውረር እንደተገደደች በመጠየቅ በታይዋን ያለው ተልዕኮ የምዕራባውያንን አጋርነት ማረጋገጥ እንደሆነ ደግሞ ደጋግሞ ተናግረዋል። ታይዋንን መግዛቱ ለምን አስፈለገ በሚል ጥያቄ ንግግሩን የጀመረው ጆንሰን ከአንተ ጋር ነን፣ ከጎንህ ነን፣ ቻይና በታይዋን ላይ ያላትን ጫና እያጠናከረች ስትሄድ ሁላችንም ምዕራባውያን፣ አሜሪካ፣ እንግሊዝና ሁሉም አውሮፓውያን ድፍረት እንደሚኖረን አትጠራጠሩ፣ ከታይዋን ጋር ለመቆምና የኢኮኖሚ አጋርነታችንን የበለጠ ለማጠናከር እንዘጋጅ ሲሉ ተናግሯል በማለት ታይምስ ዘግቧል። ውድ የኢትዮጵያ ዓለም ብርሃን ቤተሰቦች ከዚህ ላይ ኢትዮጵያ ዓለም ብርሃን መልእክት ስለ ቻይና ዕጣ ፈንታ የተናገረውን እንደሚከተለው አስደምጣችኋለሁ። ኢትዮጵያ ዓለም ብርሃን መልእክት 3 ስለ ቻይና ዕጣ ፈንታ እንዲህ ይላል። ቻይና ይህች ሀገር የዓለምን 1/4 ሕዝብ የያዘች ናት። ሀያላን ከሚባሉትም 5ቱ አንዷ ናት። በጦር ኃይል ለአሜሪካ እያሰጋች ያለች ሀገር ናት። በኢኮኖሚዋ እጅግ በፍጥነት በማደግ ላይ ያለችና የዓለምን ገበያ ሀብት እየሰበሰበች ያለችም ናት። ይህች ሀገር ቡድሂዝም፣ ታኦይዝም፣ ሽንቶይዝም፣ ኮንፊሽያን የሚባሉ እጅግ ብዙ ፍልስፍና መሰልና የጣዖት እምነቶች አምላኪ ናት። ብዙ አውሬዎችን እንደ ምልክት የምትጠቀምና የምትተማመንበትም ናት። ድራጎን ዋናው ምልክቷ ነው። ከዚህ ሕዝብ ውስጥ ምንም ሰው አለ ለማለት ይከብዳል። ፍጹም በግልጽ ለዲያብሎስ ገንዘብ የሆኑ ሕዝቦች ናቸው። በሀብታቸው፣ በእውቀታቸው፣ በብዛታቸው እየተመኩ ያሉና ዓለምን በተለይም ድሆችን በማጥለቅለቅ ላይ ያሉ ናቸው። ቻይና በፈጣሪ ፊት የተፈተሸች፣ የተመዘነች፣ የቀለለች፣ ፍጹም የተጠላች አገር ናት።
ትንቢተ ኤርምያስ ምዕራፍ 25 ከቁጥር 15 እስከ 38 ያለውን የእግዚአብሔርን ቃል ለንጽጽር ይመልከቱ። የቻይና ዕጣ ፈንታ። በቻይና ከሚመጣው ቁጣና እሳት የሚተርፍ እጅግ በጣም ውስኑ ነው። የተሸከመችው የጦር መሳሪያ ኒውክሌር፣ ባዮሎጂካል፣ ኬሚካል፣ ኒውትሮን፣ የረቀቁ የጦር መሳሪያዎች፣ ጀት፣ ተዋጊ መርከብ፣ ሚሳኤል፣ ታንክ፣ ሁሉም ለጥፋት ያዘጋጀቻቸው መሳሪያ በሙሉ እንደ ወዳጇ እንደ አሜሪካ ፍጹም ተጠርጎ ይጠፋል። ከመሪ እስከ ተመሪ፣ ከጦር አዛዡ እስከ ታዛዡ ሁሉም በእሳት ይጠረጋሉ። ቻይና ነበረች ይባላል እንጂ በህልውና አትኖርም። በምድርም ላይ ፍጹም በልዑል ቁጣ ከሚጠፉ አገሮች ባቢሎን፣ አሜሪካ፣ ቻይና፣ ህንድ፣ እንግሊዝ፣ ፈረንሳይ፣ ከፊሉ ሲቀር ራሻ፣ እነዚህ በከባድ ጥፋት የሚወገዱ አገሮች ናቸው። ጥፋታቸው በፍጥነትም በዝግታም የሚከናወን ነው። የሚፈጥነው ትዕቢታቸውን ለመስበር፣ ዝግታው ስቃያቸውን ለማበርከት ይሆናል። በኢትዮጵያ የዓለም ብርሃን መልእክቶች ያልተጠቀሙ ትዕቢተኞች ናቸውና ከጥፋታቸው የሚቀር ቅሬት አይኖራቸውም ይላል ኢትዮጵያ የዓለም ብርሃን መልእክት 3። እኔ ስልጣን ላይ እስከቆየው ድረስ ታይዋን አትወረርም አሉ ዶናልድ ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቻይናው አቻቸው ዢ ጂንፒንግ ትራምፕ በስልጣን ላይ ያሉ ቻይና ታይዋንን እንደማትወር እንደነገራቸው መናገራቸው ተሰማ። ትራምፕ በፎክስ ኒውስ ልዩ ዘገባ ላይ በሰጡት ቃለ ምልልስ አንተ የአሜሪካ ፕሬዝዳንት እስከሆንክ ድረስ በፍጹም ታይዋንን አልወርም አላደርገውም ሲል ፕሬዝዳንት ዢ ያንን ነግረውኝ ደህና ያንን አደንቃለሁ አልኩት፣ እሱም ደግሞ በጣም ታጋሽ ነኝ፣ ቻይናም በጣም ታጋሽ ነች ብለዋል ሲሉ ተናግረዋል። ሮይተርስ እንደዘገበው በዋሽንግተን የሚገኘው የቻይና ኤምባሲ የትራምፕን መግለጫ ተከትሎ አስተያየት እንዲሰጥ ለቀረበለት ጥያቄ ወዲያውኑ ምላሽ አልሰጠም። ትራምፕና ዢ ለመጀመሪያ ጊዜ ትራምፕን ለሁለተኛ ጊዜ የአሜሪካ ፕሬዝዳንት ሆነው ከተመረጡ በኋላ በስልክ መወያየታቸውን ገልጸዋል። ቻይና ታይዋንን እንደራሷ ግዛት ትመለከታለችና አስፈላጊ ከሆነ በኃይል ከዲሞክራሲያዊና በተናጠል ከሚተዳደረው ደሴት ጋር እንደገና ለመዋሃድ ቃል ገብታለች። ታይዋን የቻይናን የሉዓላዊነት ጥያቄ አጥብቃ ትቃወማለች። ቻይና በተደጋጋሚ የጦር መርከቦችና የአውሮፕላን እንቅስቃሴዎችና የታይዋን የአየር መከላከያ ቀጠና በመጣስ በታይዋን ዙሪያ ወታደራዊ እንቅስቃሴ ስታደርግ ትታያለች። የዩኤስ ባለስልጣናት ቻይና ከፈለገች በፍጥነት ወደ ወታደራዊ ገዳ ወይም ጥቃት ልትሸጋገር እንደምትችል ቀደም ሲል ማስጠንቀቃቸው ይታወሳል። ምንም እንኳን ዋሽንግተን የታይዋን ዋና የደህንነት አጋርና የጦር መሳሪያ አቅራቢ ብትሆንም ዩናይትድ ስቴትስ ልክ እንደ አብዛኞቹ ሀገራት ከታይፔ ጋር መደበኛ ዲፕሎማሲያዊ ግንኙነት አትጠብቅም። ዜሌንስኪ ሩሲያ ጦርነቱ እንዳያበቃ እያወሳሰበች ነው አሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ የተኩስ አቁም ስምምነቱን ካለመቀበሏ ጦርነቱን ለማቆም የሚደረገውን ጥረት እያወሳሰበ ነው አሉ። ፕሬዝዳንቱ በኤክስ ገጻቸው ላይ በለጠፉት ጽሑፍ ሩሲያ በርካታ የተኩስ አቁም ጥሪዎችን ውድቅ ስታደርግና ግድያውን መቼ እንደምታቆም ገና አለመወሰኗን ተመልክተናል። ይህ ሁኔታውን ያወሳስበዋል ብለዋል። ዜሌንስኪ ሰኞ ዕለት ወደ ዋሽንግተን ዲሲ ተጉዘው የአሜሪካውን ፕሬዝዳንት የሚያገኙ ሲሆን ትራምፕ በበኩላቸው የሰላም ስምምነቱን እንዲቀበል ተጠይቀዋል ብለዋል። ትራምፕ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር ከተገናኙ በኋላ በዩክሬን ጊዜያዊ የተኩስ አቁም ስምምነት እንዲደረግ የሚለውን ሐሳባቸውን በመተው ዘላቂ የሰላም ስምምነት ለማድረግ እንደሚፈልጉ ተናግረዋል። ፕሬዝዳንቱ የአቋም ለውጥ በማድረግ አርብ የተካሄደውን የመሪዎች ስብሰባ ተከትሎ በትሩዝ ሶሻል ገጻቸው ላይ በሩሲያና በዩክሬን መካከል ያለውን አሰቃቂ ጦርነት ለማስቆም ምርጡ መንገድ ነው ብለዋል። የተኩስ አቁም ስምምነትን ብዙ ጊዜ አይዘልቅም ሲሉም ተችተዋል። ከጉባኤው በኋላ ከትራምፕ ጋር በስልክ ውይይት ያደረጉት ዜሌንስኪ እውነተኛና ዘላቂ ሰላም እንዲሰፍን ጥሪ በማቅረብ ተኩሱ መቆም እንዲሁም ግድያ ማብቃት አለበት ብለዋል። ዜሌንስኪ ይህንን ካሉ በኋላ በማህበራዊ ሚዲያ ላይ በሰጡት መግለጫ ከሞስኮ ጋር እውነተኛ ዘላቂና አስተማማኝ ሰላም ለማግኘት አስፈላጊ ያሏቸውን መስፈርቶች አስፍረዋል። በተጨማሪም አስተማማኝ የሆነ የደህንነት ዋስትናና
በክሬምሊን ከተያዙ ግዛቶች ታፍነዋል ያሏቸውን ሕፃናት እንዲመለሱ ጠይቀዋል። የትራምፕ አስተያየት የዩክሬንና የሩሲያ ጦርነት እንዲቆም ያላቸው አቋም ላይ ሙሉ በሙሉ ለውጥ ማድረጋቸውን የሚያሳይ ሲሆን አርብ ዕለት ፑቲንን ከማግኘታቸው በፊት በፍጥነት የተኩስ አቁም እንዲደረግ እንደሚፈልጉ ተናግረው ነበር። የዩክሬን ዋና ፍላጎት ለረጅም ጊዜ ስምምነት ከመነጋገር በፊት አፋጣኝ የተኩስ አቁም እንዲደረስ ሲሆን ትራምፕ ለአውሮፓ መሪዎች ስለ ስብሰባው ዓላማ ሲያስረዱ የተኩስ አቁም ስምምነት ላይ ለመድረስ እንደሆነ መናገራቸው ተዘግቧል። የእስራኤል ጦር በጋዛ ከተማ የመጀመሪያ ደረጃ ማጥቃት መጀመሩን አስታወቀ። የእስራኤል ጦር የጋዛ ከተማን ሙሉ በሙሉ ለመያዝና ለመውረር በማቀድ የመጀመሪያ እርምጃ ያለውን የምድር ጥቃት መጀመሩን ተናገረ። የመከላከያ ሚኒስትሩ እስራኤል ካትስ ማክሰኞ ዕለት ያጸደቁትና በዚህ ሳምንት መጨረሻ ላይ ለጸጥታው ካቢኔ እንደሚቀርብ ለሚጠብቀው እቅድ መሰረት ለመጣል የአገሪቱ ወታደሮች በዘይቶንና በጃባሊያ አካባቢዎች እየተንቀሳቀሱ መሆናቸውን የጦሩ ቃል አቀባይ ተናግረዋል። በምድር ውጊያው ላይ በቀጥታ የሚሳተፉ ወታደሮች በዘመቻው ላይ እንዲያተኩሩ ወደ 60 ሺህ የሚጠጉ ተጠባባቂ ኃይሎች በመስከረም ወር መጀመሪያ ላይ ሪፖርት እንዲያደርጉ ጥሪ ቀርቦላቸዋል። ሐማስ እስራኤል በንጹሃን ዜጎች ላይ የምታካሄደውን አረመኔያዊ ጦርነት ለመቀጠል የተኩስ አቁም ስምምነቱን አደናቅፋለች ሲል መወንጀሉን ሮይተርስ የዜና ወኪል ዘግቧል። በጋዛ ከተማ በመቶ ሺዎች የሚቆጠሩ ፍልስጤማውያን ለቀው እንዲወጡና ደቡብ ጋዛ ወደሚገኘው መጠለያ እንዲያመሩ ይታዘዛሉ ተብሎ ይጠበቃል። ዓለም አቀፉ የቀይ መስቀል ኮሚቴ በበኩሉ ተጨማሪ መፈናቀልና የእርስ በርስ ግጭት መባባስ በጋዛ 2.1 ሚሊዮን ሕዝብ ላይ አሁን ያለውን አስከፊ ሁኔታ ሊያባብስ ይችላል ብሏል። ባለፈው ወር የእስራኤል መንግስት ከሐማስ ጋር በተዘዋዋሪ ያደረገ የነበረውን የተኩስ አቁምና የታጋቾችን የመልቀቅ ስምምነት ውጤት ሳያስገኝ ከቀረ በኋላ መላውን የጋዛ ሰርጥ የመውረር ፍላጎት እንዳለው አስታውቋል። በሰላማዊ ዜጎች ላይ የሚደርሰውን ጉዳት ለመቀነስ የጋዛ ከተማ ሰላማዊ ህዝቦች ለደህንነታቸው ሲሉ እንዲለቁ ማስጠንቀቂያ እንደሚሰጥ ተናግረዋል። ማክሰኞ ዕለት በጋዛ በሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ ቃል አቀባይ መሐሙድ ባሳል ለኤኤፍፒ የዜና ወኪል በዘይቶን ከተማና ሳብራ አካባቢዎች ያለውን ሁኔታ በጣም አደገኛና ለመቋቋም የሚከብድ መሆኑን ተናግረዋል። ኤጀንሲው እንዳስታወቀው ረቡዕ ዕለት እስራኤል በፈጸመችው ጥቃትና ድብደባ 25 ሰዎች ተገድለዋል። ከጋዛ ከተማ በስተምዕራብ በሻቲ የስደተኞች መጠለያ በባድር አካባቢ የሚገኝ ድንኳን በቦምብ ተመቶ 3 ልጆች ከነወላጆቻቸው ተገድለዋል። ለወራት ሳያቋርጥ ከቀጠለው ግጭትና ተደጋጋሚ መፈናቀል በኋላ በጋዛ ውስጥ ያሉ ሰዎች ሙሉ በሙሉ ተዳክመዋል። የሚፈልጉት ተጨማሪ ጫና ሳይሆን እፎይታ ነው። የበለጠ ፍርሃት ሳይሆን ፋታ ማግኘት ነው። በክብር ለመኖር የሚያስፈልጉ ነገሮች ማለትም የምግብ፣ የሕክምናና የንጽህና መጠበቂያ ቁሳቁሶች፣ ንጹህ ውሃና አስተማማኝ መጠለያ ማግኘት አለባቸው ሲል መግለጫው ላይ ገልጿል። አክሎም ተጨማሪ የወታደራዊ ዘመቻዎች መጠናከር ስቃዩን ከማባባስ ብዙ ቤተሰቦችን ከመበተንና ሊቀለበስ የማይችል ሰብአዊ ቀውስን ከማምጣት በተጨማሪ የታጋቾችንም ሕይወት አደጋ ላይ ሊጥል ይችላል ሲልም ገልጿል። አፋጣኝ የተኩስ አቁም እንዲደረግና በመላው ጋዛ ፈጣንና ያልተገደበ የሰብአዊ እርዳታ እንዲደርስም ጠይቋል። አሸማጋዮቹ ጥቃቱ ከመጀመሩ በፊት ስምምነት ላይ መድረሱ እንዲቻል ጥረት እያደረጉ ሲሆን ለ60 ቀናት የተኩስ አቁም ስምምነትና በሐማስ እጅ ከሚገኙት 50 ታጋቾች መካከል ግማሹን ለማስለቀቅ አዲስ ምክረ ሐሳብ አቅርበው ሐማስ ሰኞ ዕለት እንደተቀበለው ተናግሯል። እስራኤል እስካሁን ድረስ ይፋዊ ምላሽ ባትሰጥም ባለስልጣናቷ ግን ማክሰኞ ዕለት ከፊል ስምምነት እንደማይቀበሉ በመግለጽ ታጋቾቹ ሙሉ በሙሉ እንዲለቀቁ የሚያስችል አጠቃላይ ስምምነት እንዲደረግ ጠይቀዋል ሲል ቢቢሲ ዘግቧል። የሰሜን ኮሪያ ወታደሮች የማይደፈሩ ጀግና ናቸው ሲሉ ኪም ጆንግ ኡን ተናገሩ። የሰሜን ኮሪያ ሁለንተናዊ መሪ ኪም ወታደሮቻቸውን ከሀገር አልፈው በሩሲያና ዩክሬን ምዕራባውያን ጦርነት ላይ ታላቅ ጀብድ እየፈጸሙ መሆናቸውን የምዕራባውያንን የበላይነት ለማስቆምና ሁለቱ ሀገራት ፍትሃዊ ዓለም ለመፍጠር እየሰሩ እንደሆነ መናገራቸው ተሰማ። የሰሜን ኮሪያው መሪ ኪም ጆንግ ኡን ከሰራዊት የባህር ማዶ ኦፕሬሽን መኮንኖች ጋር ባደረጉት ውይይት የሰሜን ኮሪያ ወታደሮች ከራሳቸው አልፈው ሩሲያ ከዩክሬንና አጋሮቿ ጋር በመታደርገው ጦርነት የሀገራቸው ጦር ታላላቅ ድሎችን እያስመዘገቡ በተሰማራበት አውደ ውጊያ
በድል ላይ ድል እየተቀዳጀ መሆኑን አሞካሽተው ማመስገናቸውን የመንግስት ሚዲያዎች ዘግበዋል ሲል አልጀዚራ ዘግቧል። ኪም በሩሲያ ኩርስ ክልል ውስጥ ለሚያገለግሉት መኮንኖችና ወታደሮች ሞቅ ያለ ማበረታቻ ሰጥተዋል። ፒዮንግያንግም የምዕራባውያንን ተስፋፊነት የኔቶን ወረራ ለማስቆም ለሩሲያ እንዲዋጉ ከ10,000 በላይ ተዋጊዎችን እንደላከችም መሪዋ ተናግረዋል ሲል የኮሪያ ማዕከላዊ ዜና አገልግሎት KCNA ሐሙስ ዕለት ዘግቧል። ኪም በመዲናይቱ ላሉ ወታደራዊ አባላት ባደረጉት ንግግር በሩሲያ ታላላቅ ድሎችን እያስመዘገብን የሚገኘው የኛ ጀግና ሰራዊት ነው ሲሉ ተደምጠዋል። በኤፕሪል ወር ለመጀመሪያ ጊዜ ወታደሮቿን ከሩሲያ ወታደሮች ጋር ለመዋጋት ወደ ጦር ግንባር ማሰማራቷን የገለጹት ኪም ሰራዊታችን አሁን ማድረግ የሚገባውንና መደረግ ያለበትን እየሰራ ነው፣ ወደፊትም ያደርጋል ብለዋል። ይህ በኪምና በሩሲያ ፕሬዝዳንት ቭላዲሚር ፑቲን ባለፈው ዓመት ሰኔ ወር ላይ የተፈራረሙትን የስትራቴጂክ አጋርነት ስምምነት ተከትሎ የጋራ መከላከያ ስምምነትንም አካል ሲሆን ከዚህ በኋላ ሰሜን ኮሪያን የሚነካ ማንኛውም ሀገር ከሩሲያ ጋር በቀጥታ ወደ ጦርነት እንደሚገባ ማሳያ ነው ተብሏል። የኪም አስተያየት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሩሲያና የዩክሬን ጦርነት እንዲያበቃ ግፊት ባደረጉበት ወቅት መሆኑንና ፑቲን እያንዳንዱን እንቅስቃሴ ለኪም ማሳወቃቸው ደግሞም ከሁለቱም ሀገራት መሪዎች ምን ያህል በተቀናጀ መልኩ አብረው እንደሚሰሩ ማረጋገጫ ተደርጓል። ለዚህ ማሳያ ባለፈው ሳምንት የሩሲያ ፕሬዝዳንት ቭላዲሚር ፑቲን የሰሜን ኮሪያን ወታደሮች ጀግና ሲሉ ማሞገሳቸውና የሩሲያና ሰሜን ኮሪያ ግንኙነት መቼም የማይናወጥ መሆኑን መግለጻቸው ማረጋገጫ ተደርጓል። የደቡብ ኮሪያና የምዕራቡ ዓለም የስለላ ኤጀንሲዎች ፒዮንግያንግ በ2026 ተጨማሪ ከ10,000 በላይ ወታደሮችን ከመድፈኛ ዛጎሎች፣ ሚሳኤሎችና የረጅም ርቀት ሮኬቶች ጋር እንደምትልክ አስታውቀዋል። እስካሁንም ለሩሲያ ሲዋጉ ወደ 600 የሚጠጉ የሰሜን ኮሪያ ወታደሮች ተገድለዋል፣ በሺዎች የሚቆጠሩ ደግሞ ቆስለዋል ሲል ሲኦል ተናግሯል ሲል አልጀዚራ ዘግቧል። በሶማሊያ የአሜሪካ አምባሳደር የነበሩት ላሪ አንድሬ የዋሽንግተን መንግስት የሶማሊላንድን ጉዳይ በጥንቃቄ እንዲመለከተው አሳሰቡ። አምባሳደሩ የአሜሪካ መንግስት ለሶማሊላንድ በተናጠል ዕውቅና የሚሰጥ ከሆነ የአፍሪካ ቀንድ ሊተራመስ እንደሚችልም ገልጸዋል። በቀጠናው ላይ ዘርፈ ብዙ ችግርና ፍላጎቶች መኖራቸውን የጠቀሱት የቀድሞ አምባሳደር በሶማሊላንድ ላይ የሚሰጥ ማንኛውም ውሳኔ ከአካባቢውና ከሶማሊያ ዕጣ ፈንታ ጋር እንደሚገናኝ አስታውቀዋል። አሜሪካ በዚህ ጉዳይ ላይ ለብቻዋ ከመወሰኗ በፊት ከአካባቢው ተዋናዮች ጋር መምከር እንዳለባት ጠቅሰዋል። ሲናገሩም የአሜሪካ መንግስት በሶማሊላንድ ላይ ውሳኔ ከማሳለፉ በፊት እንደ ኢትዮጵያ፣ ኬንያ፣ ጅቡቲና ኡጋንዳ ካሉ ጎረቤቶችና ከአፍሪካ ህብረት ጭምር መመካከር ይኖርበታል ብለዋል። የቀድሞ አምባሳደር አሜሪካ መከተል ያለባትን ፖሊሲ በተመለከተ በሰጡት ገለጻ ሚዛናዊ አቋም መሆኑን እንደሚገባው አስታውቀዋል። ለምሳሌ በሞቃዲሾ የሚገኘው የአሜሪካ ኤምባሲ እንዳለ ሆኖ በሶማሊላንድ ዋና ከተማ ሃርጌሳ ሌላ ኤምባሲ የመክፈትን አይነት አቀራረብ መከተል እንዳለባትም ገልጸዋል። አሜሪካ ለሶማሊላንድ ዕውቅና የምትሰጥ ከሆነ ሌላኛው ከፊል ራስ ገዝ የሆነው ፑንትላንድም ተመሳሳይ ጥያቄ ሊያነሳ እንደሚችል አስታውቀው ጉዳዩ በቀላሉ መታየት እንደሌለበት ማሳሰባቸውን ሂራን ኒውስ ዘግቧል። ሩሲያ በዩክሬን መዓት አወረደች። ሩሲያ ዓመታትን ባስቆጠረው የሁለቱ ጦርነት ትልቁን የአየር ድብደባ ስትፈጽም በኪየቭ የሚገኘው የምድር ውስጥ ባቡር ጣቢያን ጨምሮ በበርካታ አካባቢዎች የሚገኙ የኃይል ማመንጫዎች ፋብሪካዎች ላይ ጉዳት መድረሱን የዩክሬን ጦር አስታውቋል። የዩክሬን ባለስልጣናት እንዳሉት ሩሲያ በአንድ ጀንበር ከ600 በላይ ሰው አልባ አውሮፕላኖችና 40 ሚሳኤሎች በማስወንጨፍ ዋና ከተማዋን ኪየቭን ጨምሮ በርካታ አካባቢዎች ላይ ጥቃት ማድረሷን ገልጿል። በጥቃቱ በምዕራብ አልቪቭ ከተማ አንድ ሰው ሲገደል ሌሎች 15 ሰዎች ደግሞ በደቡብ ምዕራብ ክልል ላይ በደረሰ ጥቃት መቁሰላቸው የዩክሬን ጦር ያሳወቀ ሲሆን የዩክሬን አየር ኃይል 640 ሰው አልባ አውሮፕላኖችና ሌሎች ከሩሲያ በአንድ ሌሊት የተተኮሱ ሚሳኤሎችን በመቁጠር 577ቱን ማክሸፉን ገልጿል። ይህም ጥቃት ከሐምሌ ወር ወዲህ ትልቁ የአየር ጥቃት ነው ሲል አሳውቋል። የዩክሬን ውጭ ጉዳይ ሚኒስትር አንድሪ ሲቢሃ
በማህበራዊ የትስስር ገጻቸው ባሰፈሩት ጽሑፍ ከሚሳኤሎቹ አንዱ በምዕራብ ግዛት የሚገኝ አንድ ዋና የአሜሪካ ኤሌክትሮኒክስ መሳሪያዎች አምራች ኩባንያን በመምታቱ ከፍተኛ ጉዳት አድርሷል ያሉ ሲሆን አክለውም ጥቃቱ ጦርነቱ ወደ ፍጻሜው ለማድረስ የሚደረገው ጥረት ለምን በጣም ወሳኝ እንደሆነ አጉልቶ ያሳያል ብለዋል። በሲቪልና በኃይል መሰረተ ልማት ላይ በመቶዎች የሚቆጠሩ የሩሲያ ድሮኖች ሃይፐርሶኒክ ባለስቲክና የክሩዝ ሚሳኤሎች እንደዘነቡ የተናገሩት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ይህንን ጥቃት ውይይቱ ያመጣው ምንም አይነት ለውጥ እንደሌለ ማሳያ ነው። ይህንን ጦርነት ለማስቆም ዓለም ምንም አይነት ጥረት እንደሌለው ፑቲን አረጋግጧል ብለዋል። ይህ በእንዲህ እንዳለ ዩክሬን ታጣቂ ኃይሎች ከዶንባስ አዋሳኝ በሆነው የሩሲያ ሮስቶቭ ክልል የነዳጅ ማጣሪያ ላይ ጥቃት ማድረሳቸው ተነግሯል። ጥቃቶቹ የተፈጸሙት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም ዲፕሎማሲያዊ እርምጃዎችን እየወሰዱ በሚገኙበት ፑቲንና ዜሌንስኪን የሚሳተፉበት የሶስትዮሽ ውይይቶች ለማካሄድ በዝግጅት ላይ በሚገኙበት ወቅት ነው። ለዘገባው ሞስኮ ታይምስ፣ ዋሽንግተን ፖስት፣ አልጀዚራን ተጠቅመናል። እንግዲህ ውድ ኢትዮጵያ ዓለም ብርሃን ቤተሰቦች እንዲሁም ቅን ኢትዮጵያውያን በዚህ የሩሲያ አዲስ ጥቃት የምንመለከተው ከሳምንት በፊት ዶናልድ ትራምፕና ፑቲን በሩሲያና በዩክሬን መካከል ስላለው ጦርነት እንዲቆም ውይይት ላይ ነበሩ። ሳምንት እንኳን ሳይሞላቸው ነው እንግዲህ ሩሲያ በዩክሬን ትልቁን የአየር ጥቃት የፈጸመችው። ድርድር ላይ ነን ይላሉ፣ እንስማማለን እየተነጋገርን ነው ይላሉ፣ ሐሳብ ንግግር በጠረጴዛ ዙሪያ እንፍታው ይላሉ። ግን ይህ ከእግዚአብሔር የመጣ ስለሆነ ማቆም አይችሉም። ኢትዮጵያ ዓለም ብርሃን መልእክቱም መጽሐፍ ቅዱስም የሚነግረን እንደዛ ነው። ኢትዮጵያ ዓለም ብርሃን ስለ ራሽያ እንዲህ ይላል። ይህ ሀገር ከአሜሪካ ቀጥሎ ወታደራዊ ጉልበት ያለው ሀገር ነው። ራሽያ ከ100 ሚሊዮን የማያንስ የኦርቶዶክስ እምነት ተከታይ ያለበት ሲሆን እምነቱ በውስጡ ከተዋህዶ የወጣ አካሄድን የሚሄድ በመሆኑ ተዋህዶ ኦርቶዶክስ እምነትን በተግባር የማይገለጽበት ወደ ካቶሊክ ሥርዓት እምነት ያዘነበለ ነው። በካቶሊኮች ስልታዊ አካሄድ የተተበተበ ነው። በሌሎችም በዚሁ በራሽያ ግዛት ውስጥ የነበሩ ተመሳሳይ የምስራቅ ኦርቶዶክስ ተከታዮች ያሉ ሲሆን ወደ አውሮፓ በመቀላቀላቸው የካቶሊክ ተገዢ ሆነዋል። ራሽያ ከአምስቱ ኃያላን አንዱ ስትሆን ለአሜሪካ በንጽጽር በጉልበቷ የምትመጣጠን ናት። በኢኮኖሚ በመበታተኗ ሳቢያና ከባቢሎን ጋር በተደረገ የበላይነት ፍልሚያ የተጎዳችና አሁንም መልሳ በማገገም ላይ ያለች ሀገር ናት። አገሪቱ የኮሚኒስቶች የከሃዲዎች ሀገርም ናት። በባቢሎን የሚታየው መንዘርና ሶዶማዊነት፣ የተደራጀ ዘረፋ፣ ሌብነት፣ እብሪተኝነት የሚታይባት ሀገር ናት ሩሲያ። በዚህች ሀገር የእምነት ሰዎች ቢኖሩም በከሃዲዎች የተዋጡ ናቸው። ይህች ሀገር እንደሌላው ሁሉ የሚያበጥራት እሳት ያገኛታል። የሰበሰበችውን ኒውክሌር፣ ኒውትሮን፣ ባዮሎጂካል፣ ኬሚካል፣ የጦር መሳሪያ፣ ታንክ፣ የጦር ጀት፣ የጦር መርከብ፣ ፈንጂ፣ ሁሉም ማጥፊያዎች ከባቢሎን አሜሪካ በሁለተኛ ደረጃ ያስቀምጣታል። በመሆኑም እስክትጥለው ድረስ እሳት ይበላታል። በአጥቂ ሳተላይቶች፣ በህዋ ላይ የተደራጁ መሳሪያዎች ባለቤትም ናት። ልክ እንደ ባቢሎን አሜሪካ ምድሩ አንሷት ህዋ ላይ የተሰቀለች ሀገር ናት። ሁሉም ጉልበቷ ይወገዳል። ከዚህች ሀገር ብዙዎች ወደ እውነቱ ወደ ተዋህዶ ኦርቶዶክስ ይመለሳሉ። ይህም የሚሆነው ሁሉም ትምክህቷ ሲጠፋ ብቻ ነው። ያከማቸቻቸው የጦር መሳሪያ በሙሉ ይጠፋል። የትም ይኑር የት ዕጣው ፈጽሞ መጠረግ ይሆናል። ትንቢተ ኤርምያስ ምዕራፍ 4 ከቁጥር 26 እስከ 31 ያለውን የእግዚአብሔርን ቃል ለንጽጽር ይመልከቱ። ይህች ሀገር ጽዋዋን ጠጥታ የሚተርፈው ወደ ኢትዮጵያ ኦርቶዶክስ ተዋህዶ እምነት፣ ወደ መንፈሳዊውም ስጋዊውም ብርሃናዊ አገዛዝ ራሱን ሲመልስ ብቻ ነው ሰላሙን የሚያገኘው። በእንቢታ ከገፋሽ ደግሞ ከባቢሎን አሜሪካ የማያንስ በትር ይጠብቃታል ያገኛታልም። ከሷ የወጡ ወደ ምዕራብ አውሮፓ የተቀላቀሉት እነ ፖላንድ፣ ዩክሬን፣ ቼክ፣ ክሮሺያ፣ ቦስኒያ፣ ሃንጋሪ፣ ቡልጋሪያ፣ ሮማኒያ ሁሉም ለአውሮፓ የሚመጣው መስፈሪያቸው ይሆናል። ፍጹም ይጠረጋሉ፣ ወደ ትቢያነት ይለወጣሉ። ከአውሮፓ ጋር ሲቀላቀሉ ከካቶሊክ፣ ከፕሮቴስታንት፣ ከሶዶሞች፣ ከፈላስፎች በእውቀታቸው ከሚታበዩ ጋር እድር ገብተዋል። መቀበሪያቸው ይሆናል። አብረው ይጠረጋሉ። በውስጣቸው ያሉ ቅኖች በፍጥነት ራሳቸውን
ወደ ተዋህዶ ኦርቶዶክስ መመለስ አለባቸው። ምንም ቀን የለምና የማምለጫ ቀዳዳ ሸሽቶ መጠለያ አገሬ ኢትዮጵያ የልዑል የብርሃን አገዛዝ የሚጸናባት ተዋህዶ ኦርቶዶክስ እንደ ፀሐይ የምትበራበት የድንግል ርስት የሆነችው ብቻ ናት። ማንም የዓለም ክልል መጠለያ አይሆንም። በውስጡ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ካለ ቤተክርስቲያን ውስጥ ብቻ የተጠለለ ይድናል። ሌላ እንደ አገር ከኢትዮጵያ ውጭ መጠለያ የለም ይላል ኢትዮጵያ የዓለም ብርሃን መልእክት 3። በተያያዘ ዜና 2 ሚሊዮን ወታደሮቿን በሞትና በተለያዩ ምክንያቶች አጣለች የተባለችው ዩክሬን በጦር ግንባር ከሩሲያ ጦር ጋር ሊዋጉ የሚችሉ 15000 ሮቦቶችን ልታሰማራ እንደምትችል የኪየቭ ከፍተኛ ወታደራዊ መኮንን ተናግረዋል። በቅርቡ ሾልከው የወጡ ሪፖርቶች እንደሚያሳዩት የኪየቭ እንደ አውሮፓውያን አቆጣጠር ከ2022 ጀምሮ ወደ 2 ሚሊዮን የሚጠጉ ወታደሮችን በጦርነቱ አጣለች። ይህንን በጦር ሜዳ የሚፈጠረውን የማያቋርጥ የሰው ኃይል እጥረት ለማቃለል ዩክሬን በሮቦቲክ ሲስተም ላይ ለመተማመን አቅዳለች ሲሉ ዋና አዛዥ አሌክዛንደር ሲርስኪ አስታውቀዋል። ወታደራዊ መኮንኑ ይህን መግለጫ ለመስጠት የተገደዱት በዩክሬን ጦር ኃይሎች ውስጥ ከፍተኛ መመናመን ማጋጠሙን ተከትሎ ነው ተብሏል። ሩሲያ ስልታዊ ጥቃቷን ቀጥላለች ሲሉ የከሰሱት ወታደራዊ መኮንኑ ተጨማሪ የዩክሬን መንደሮችን በኃይል እየተቆጣጠረች ነው ሲሉም አምነዋል። ጄኔራሉ በሰሜናዊ ዶኔትስክ ግዛት የሚገኘውን የፓክሮቭስክ ግዛት የሚገኘው ውጊያ በጣም አስቸጋሪ ሆኗል ያሉም ሲሆን ሞስኮ በየቀኑ ከ50 በላይ ጥቃቶች እየፈጸመች ነው ሲሉ መክሰሳቸውን አርቲ ኒውስ ዘግቧል። ዩክሬን ከሩሲያ በጣም ያነሰ የጦር ኃይል ሀብት እንዳላት የገለጹት አሌክዛንደር ሲርስኪ ይህንን የማካካሻ መንገድ ያለ ሰው የሚሰሩ ወይም በርቀት ቁጥጥር ሊደረግባቸው በሚችሉ ሰው አልባ የሮቦት ተዋጊዎችን ማሰማራት ነው ብለዋል። በመሆኑም ኪየቭ የደረሰባትን የሰው ኃይል ኪሳራን ለመቀነስ በዚህ ዓመት 15000 የመሬት ላይ ተዋጊ ሮቦቶች ለማሰማራት ማቀዷን ተናግረዋል። የዩክሬን አዛዦች ቀጣይነት ያለው የሰው ኃይል እጥረት ማጋጠሙን በተደጋጋሚ ሪፖርት ሲያደርጉ ቆይተዋል። ከ25 እና 60 ዓመት የሆናቸውን አቅም ያላቸው ወንዶች ሁሉ በውትድርና እንዲያገለግሉ የሚጠይቀው የኪየቭ ብሔራዊ ጥሪ በጦር ሜዳ ላይ እየደረሰ ያለውን ኪሳራ ማካካስ አለመቻሉም ነው የተነገረው። ወደ 400,000 የሚጠጉ ወታደሮች የጦር ክፍሎቻቸውን ጥለው መሄዳቸውን የአገሪቱ ባለስልጣን የገለጹ ሲሆን የተዋጊዎቹ መመናመን መቀጠሉንና ብዙዎቹ የመመለስ ፍላጎት እንደሌላቸው መታወቁ ተናግረዋል። ዘቴሌግራፍ ባለፈው ሳምንት እንደዘገበው በ2022 ግጭት ከተባባሰ በኋላ በውጊያ ዕድሜ ላይ የሚገኙ ቢያንስ 650,000 ዩክሬናውያን ሀገሪቱን ለቀው ተሰደዋል። ሞስኮ ኪየቭ የምዕራባውያንን ጥቅም ለማስጠበቅ ስትል ህዝቦቿን የመድፍ መኖ መስዋዕት አድርጋለች ስትል በተደጋጋሚ ወቅሳለች። በሌላ በኩል የሩሲያ ጦር ከ3 ዓመት በላይ የተቆጣጠራቸውን የዩክሬን ግዛቶች ሳይለቅ ተጨማሪ ጥቃት በመክፈት ወደፊት እየገሰገሰ መሆኑ ተነግሯል ሲል አሃዱ ተናግሯል። የእስራኤል ጦር በመላው ጋዛ የሐማስን ሮኬት ማስወንጨፊያ ቦታዎችና መደበቂያዎችን ኢላማ ያደረጉ ጥቃቶችን መፈጸሙ ገለጸ። ጦሩ እንዳስታወቀው ሐሙስ ዕለት የእስራኤል ወታደሮች ላይ ጥቃት ለመሰንዘር ሞርታሮች የተተኮሰበት የሐማስ ማስወንጨፊያ ጣቢያ መጥቷል። በተጨማሪም በዴር ኤልባላህ አካባቢ ሮኬቶች ወደ እስራኤል ግዛት ያነጣጠሩበትን የማስወንጨፊያ ቦታ መምታቱን ገልጿል። በጋዛ ከተማ ዘይቱን ሰፈር ውስጥ ፍልስጤማውያን ታጣቂዎች ለወታደራዊ እንቅስቃሴና የጦር መሳሪያ ለማከማቸት ይጠቀሙበት የነበረን ሕንፃ ወታደሮቹ ማውደማቸውንም አስታውቋል። የእስራኤል ወታደሮች ፍልስጤማውያን ታጣቂዎችን ለማስወገድና ወታደራዊ መሰረተ ልማቶቻቸውን ለማፍረስ በሰሜን ጃባሊያ እና በደቡብ ካንዮኒስ አካባቢዎች እየሰሩ መሆኑን መግለጫው ጠቅሶ በካንዮኒስ አካባቢ የሚገኝ አንድ መደበቂያ ማውደሙን አክሏል። ቀደም ብለን እንደዘገብነው በጋርዲያን ፕላስ 972 መጽሔትና ሎካል ኮል በጋራ ባደረጉት ምርመራ መሰረት አንድ ሚስጥራዊ የእስራኤል ወታደራዊ የመረጃ ቋት እንደሚያሳየው በጋዛ ከተገደሉት ፍልስጤማውያን መካከል አብዛኛዎቹ ሰላማዊ ዜጎች ናቸው ሲል ዘግቧል። የሶማሌላንድ ፕሬዝዳንት ትራምፕ ለኖቤል የሰላም ሽልማት እንዲታጩ በይፋ ድጋፋቸውን ገለጹ።
የሶማሌላንድ ፕሬዝዳንት ዶክተር አብዱራህማን ሞሐመድ አብዱላሂ ኢሮ የአሜሪካው ፕሬዝዳንት ዶናልድ ትራምፕን ለኖቤል የሰላም ሽልማት እንደሚያጩ በይፋ አስታውቀዋል። ትራምፕ የዓለምን አሳሳቢና አንገብጋቢ ግጭቶች ለመፍታት ያደረጉት ጥረት ፕሬዝዳንት ኢሮ አድንቀዋል። በሶማሌላንድ ሁለተኛ መዲና ብሩዋ ንግግር ያደረጉት ፕሬዝዳንት ትራምፕ የዓለማችንን የተከበረ ሽልማት እንዲያገኙ በመደገፍ የኔን ድምፅ አክላለሁ በማለት ትራምፕ ከሩሲያ ዩክሬን ግጭቶች እስከ እየተባባሰ የመጣው የመካከለኛው ምስራቅ በተለይም የእስራኤልና ኢራን ጦርነቶችን ለማስቆም የሚያደርጉትን ጥረት ጠቅሰዋል። የአሜሪካው ፕሬዝዳንት ለሶማሌላንድ ሪፐብሊካን ዕውቅና ለመስጠት በማሳሰባቸው ማመስገን እፈልጋለሁ። ዛሬ እንደ ሶማሌላንድ ፕሬዝዳንትነቴ ፕሬዝዳንት ትራምፕ ግጭቶችን ለመፍታት በዓለም ዙሪያ ሰላምን ለማስፈን የሚያደርጉትን ጥረት ዕውቅና በመስጠት ለኖቤል የሰላም ሽልማት እንዲታጩ በይፋ በመደገፍ ሌሎች ዓለም አቀፍ መሪዎችን እቀላቀላለሁ ሲሉ ፕሬዝዳንት ኢሮ ተናግረዋል። ከቅርብ ጊዜ ወዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኖቤል የሰላም ሽልማት እንዲታጩ ድጋፋቸውን የሚሰጡ የዓለም መሪዎች ቁጥር እየጨመረ የመጣ ይመስላል። እስካሁን የእስራኤሉን ጠቅላይ ሚኒስትር ጨምሮ የ4 ሀገራት መሪዎች ድጋፋቸውን ሰጥተዋል። የፖለቲካ ባላንጣቸው ሂላሪ ክሊንተን ሳይቀሩ ትራምፕ የሩሲያን ዩክሬንን ግጭት በፍትሃዊ መንገድ ማስቆም ከቻሉ በደስታ ለኖቤል አጫቸዋለሁ ሲሉ መናገራቸው ይታወቃል። ይህን ሁሉ ዝባዝንኬ ዜና ሰምተን ክፉ በበጎ ይነግዳል ይላል፣ ወይም ደግሞ መጥፎ ሰው በሰላም ስም ነው ክፋትን የሚያደርገው።